ስንቶቹ እህቶች ተኳኩለው ሚዲያ ላይ መውጣትን እንደ ቀላል እንደ ተራ ነገር የሚያዩ አሉ። ስንቶቹ በአደባባይ እየወጡ የሚፈጽሙትን እየፈጸሙ አላህን ሊያስከፋ ይችላል የሚል እሳቤ እንኳን የሌላቸው፣ አልፎም ተርፎም የሚገስጻቸው ሰው ሲገኝም የሚሳለቁ ወላሂ ብዙ ናቸው። በአሁኑ ሰዓት በተለያዩ ሚዲያዎች ፋይዳ የሌላቸው ትርኪ ምርኪ የሆኑ ቪዲዮዎችን እንደ መስራት የሚያበላ የለም። ገንዘብ ለማግኘት ተብሎ ሂጃባቸውን የሚያወልቁ፣ ተቀባብተው ሰው ፊት የሚቀርቡ፣ ከወንዶች ጋር ተያይዘው የሚጨፍሩ፣ ዘፈን እየዘፈኑ ስንቶች ጉድ እናያለን ወላሂ። ነገር ግን የፈለገ ያህል ብዙ ብር ቢያስገኝም ብዙ ተከታዮችን ቢያስገኝም እንዲህ አይነቱ ተግባር ነው ለጀሃነም ሰለባ እንድንሆን ለአላህ ስብሓንሁ ወተዓላ ቅጣት ከሚዳርጉ ተግባራት አንዱ እንደሆነም ሊዘነጋ አይገባም።